Akkam kabajamtoota jaallatamtoota maatii chaanaalii keenya bakka jirtan hundatti nageenyi keessan kan baay'ate isiniif haa ta'u. Baga ayyaana fannifamuu gooftaatiin isin ga'e. Guyyaan irraa egaa akka amantaa Ortodoksii Tawaahidootti guyyaa fannifama gooftaa keenya Yesuus Kiristoositi. Baga itti isin ga'e jecha nageenyi keessan bakka jirtan hundattuu akka isiniif baay'atu isiniif hawwa. በያላችሁበት ሁሉ ሰላማችሁ የበዛ ይሁንና እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም በጤና አደረሳችሁ። ያላችሁበት ቦታ ሁሉ ሰላማችሁ የበዛ ይሁንልን። እንዴት ነው አዲስ ቤተሰቦች እንደምን አላችሁ? ነባሮችስ እንዴት ናችሁ? ደህና ናችሁ? አዲስ እየመጡ ያሉ በእናንተ ድጋፍና በእናንተ እገዛ ነውና እናንተንም አመሰግናለሁ። አዲስ የመጣችሁም ዌልካም እንኳን ደህና መጣችሁ። በገነጋ ዱፍተን ሲኒን ጀና እጋ ቪዲዮ ኢሳ ከነ ዱራ irratti maal ilaallee turre waa'ee walbaruu ilaallee turre. Walbaruu yoo jennu maal jechuu akka ta'e ቪዲዮ duraa irratti ilaallee turre. መተዋወቅ ወይ ደግሞ ትውውቅ እንዴት ነው የሚባለው የሚለውን አይተን ነበር። እንግዲህ በዛሬው ወይ ደግሞ በዚህኛው ቪዲዮ ደግሞ ምን እናያለን? ሶስት ሰዎች አንድ ላይ ተገናኝተው ከሶስቱ አንዱ ሁለቱንም የሚያውቋቸው ሁለቱ ግን እርስ በርስ የማይታወቁ ከሆነ እንዴት ሁለቱን እርስ በርስ ያስተዋውቃል? ነሞኒ ወሊን ቤክነ ለማ yoo ta'an namoonni waliin beekne lamaan kun garuu jidduu isaaniitti nama tokkoon kan wal beekan yoo ta'e namoota kanneen akkamitti wal barsiisan? nama sadii fudhannee namoota sadiin kana keessaa namni tokko nama lama kan beeku yoo ta'ee fi namoonni lamaan hafan kan wal hin beekne yoo ta'e maal jennee wal barsiifna? ይሄ እንግዲህ ቀጥታ በአማርኛ ስትተረጎም ሶስት ሰዎችን እንደ ምሳሌ ብንወስድ ከሶስቱ ሰዎች አንደኛው ሶስቱንም የሚያውቋቸው ከሆነ ሁለቱንም የሚያውቋቸው ከሆነና ሁለቱ ግን እርስ በርስ የማይታወቁ ከሆነ ምን ብለን ወይም እንዴት እናስተዋውቃለን የሚለውን ነው። እንግዲህ ኢንትሮዳክሽን ከተባለ ኢንትሮዳክሽን ውስጥ አንድ አካል አለ። ሁለትና ከሁለት በላይ የሆኑ ሰዎች ሊኖሩ ይችላሉ። ከነዚህ ውስጥ እንግዲህ አንደኛው ሌሎችን ያውቋቸዋል፣ የማይታወቁትን አካላት ያስተዋውቃል ማለት ነው። ስለዚህ ሶስት ሰዎችን ብንወስድና ከሶስቱ ሰዎች ሁለቱ እርስ በርስ የማይታወቁ ነገር ግን አንደኛው ሶስቱን የሚያውቅ ከሆነ እንዴት ነው የሚያስተዋውቃቸው? ለምሳሌ ሀርሜ እኒ ኩን ሂሪያ ኮ ጫላዳ ወልበራ። ሀርሜ እኒ ኩን ሂሪያ ኮ ጫላዳ ወልበራ ምን ማለት ነው? ሀርሜ ማለት እማዬ ማለት ነው። እማዬ ይህ ጓደኛዬ ጫላ ነው፣ ተዋወቁ። እንግዲህ እዚህ ጋር አዳዲስ ቃላቶች ሲኖሩ በዚሁም የቮካብለሪ እገዛ ወይ ደግሞ የቃላት ትርጓሜ እገዛ እያደረኩኝ ለመሄድ እያሰብኩኝ ነው። ምን ማለት ነው? አዳዲስ ቃላቶች ሲመጡ በአማርኛ ምን እንደሆኑ በዛውም ማወቅ ስላለባችሁ አማርኛን የሚችሉ ኦሮምኛን መማር የሚፈልጉ፣ ኦሮምኛን የሚችሉ አማርኛን መማር የሚፈልጉ በዚህ አጋጣሚ ስላገኘሁኝ እንግዲህ በዚሁ እየተማርን ወይ ደግሞ እያወቅን እንሄዳለን ማለት ነው። ሀርሜ ማለት እናት ወይም እናቴ ለማለት፣ እሱ ኩን ማለት ደግሞ ይህ ማለት ነውና እኒ ኩን ማለት እሱ ማለት ነው። አንድ ላይ ሂሪያ ማለት ጓደኛ ማለት ነው። ኮ ማለት የኔ ወይም የራሴ ለማለት ነው። ብዙ ጊዜ ኦኮ ይላሉ ወዬ ለማለት በስም ሲጠሩ። ለምሳሌ ጫላ ብሎ አንድ ሰው ጫላን ሲጠራ ጫላ በፍቅር ሲመልስለት ኦኮ ብሎ ከመለሰ ወዬ እንደማለት ነው። ወይ ማለት አቤት ማለት ተመሳሳይ ነው። ወይ ኦ ካለ ወዬ ማለት ግን ኦኮ ማለት ወዬ ለማለት ነው። ጫላ ኮት ወልበሪን እኒ ሂሪያ ኮ ግርማዳ። ጫላ ና ተዋወቅ፣ እሱ ጓደኛዬ ግርማ ነው። ግርማ
inni obboleessa koo Caalaadha። ግርማ እሱ ወንድሜ ጫላ ነው። ሲያስተዋውቅ እንግዲህ አንድ ሰው ወይ እኔ ልውሰድ፣ ለምሳሌ እኔ ልውሰድ፣ ጫላ ወንድሜ ነው፣ ግርማ ጓደኛዬ ነው። ጫላና ግርማ አይተዋወቁም ነበር። ዛሬ በአጋጣሚ እንግዲህ ሲገናኙ እኔ እርስ በርስ እንዲህ በማለት አስተዋወቅኳቸው ማለት ነው። ሌላ እሲን ለማን ወልቤክቱ ከበዳ እኒ አሼቱዳ፣ አሼቱ እኒ ከበዳዳ። አሁን ሁለት ሰዎች እየጠየቃቸው ነው። መጀመሪያ ምን ብሎ ጠየቃቸው? እሲን ለማን ወልቤክቱ። እስን ማለት እናንተ ማለት ነው። ለማን ሁለታችሁ። ወልቤክቱ እርስ በርስ ትተዋወቃላችሁ። ከበዳ እኒ አሼቱዳ፣ አሼቱ እኒ ከበዳዳ። ሁለታችሁ ትተዋወቃላችሁ። ከበደ እሱ እሼቱ ነው፣ እሼቱ እሱ ከበደ ነው። ሁለቱንም አስተዋወቃቸው ማለት ነው። ለማን ኢሳንዩ አከ ወልበረን ታሲሴ ጀchuudha. isaan lamaan waliin beekan yookaan akka waliin beekne gaafa shakkumaan jedhee gaafate, isin lamaan wal beektuu jedhee gaafii gaafate, tarii isaan deebisuufii danda'u. wal agarree hin beeknu yookaan wal hin beeknu jechuufii danda'anii, innis immoo kan gaafate akka isaan wal hin beekne waan beekuuf gaafidhumaaf jecha gaafateetoo wal barsiisee jechuudha. kanaaf isin ማለት እናንተ ማለት ነው። ወይ እርሶ ለማለትም የምንጠቀማት ቃል በቃል ተመሳሳይ ነች። እርሶ ለማለት እንጠቀማለን። ለማን ማለት ሁለቱ፣ ሁለቱ ወይ ሁለታችሁ ለማለት ነው። ለማ ሁለት ነው። ሁለቱ ስንል እቺ አን መጨረሻ ላይ የተለጠፈችው ለማን ማለት ሁለቱ ወይ ሁለታችሁ ታስብላለች ማለት ነው። ቤክቱ ማለት ማወቅ ማለት ነው። ግን ጥያቄ ነው እዚህ ጋር፣ ምክንያቱም ቤክቱ ካል አዋቂ ለማለትም ስለምጠቅም ብዙ ትርጉም ስላላት እንዳገባቧ ለዛ ነው ጥያቄ ምልክት ያደረኩባት። ሌላ እንግዲህ ቤተ ዘመድ ውስጥ ወይ ቤተሰብ ውስጥ አባት፣ እናት፣ ወንድም፣ እህት ምን ተብሎ ይጠራሉ በኦሮምኛ የሚለውን እና ከዛ በትውውቅ መካከል እንግዲህ እነሱንም ልናስተዋውቅ ወይ የምናስተዋውቅበት አጋጣሚ ይመጣል ማለት ነው። አባ ማለት አባት ማለት ነው። ሀዳ እናት ማለት ነው። ሌላ ቅድም እንዳየነው ሀርሜ ማለት እናቴ እማዬ ለማለት የምንጠቀምበት ሲሆን፣ ሀዳ ግን ምን ትባላለች? እናት ትባላለች። ሌላ ኦቦሌሳ ወንድም፣ ኦቦሌቲ እህት፣ አካከዩ ወንድ አያት፣ አከው ወይም አኮ ሴት አያት። አኮ ብሎ ይጠራሉ፣ ሲጠሩ አከው ብሎም ይጠራሉ። ስለዚህ አኮ ማለት ሴት አያት። አዳዳ ወይም አዳዶ ማለት ደግሞ አክስት ማለት ነው። ሌላ ኤሱማ ካልነ ደግሞ ወይም ኤሱሙ ካልን አጎት ማለት ነው። የአባት ወይ የእናት ወንድም አጎት። ኢጆሌ የወጀን ደግሞ ልጆች ማለት ነው። ማቲ ማለት ቤተሰብ ማለት ነው። እንግዲህ እነዚህ ከቤተሰብ አካል ውስጥ እንግዲህ የቀሩ ሊኖሩ ይችላሉ። የልጅ ልጅ ምን ይባላል? እነዚህ ሊቀሩ ይችላሉ። ግን አሁን ለጊዜው የቤተሰብ አካል ይሄንን ብቻ ወሰድኩ። ሌላ ህርያ ኦፊ ፍሮተን ኦሊቲ ኢብስኔ ከናን የሮ ወልበርሲዩን ከላይ የተጠቀሱትን ዘመዶቻችንን ከጓደኛችን ወይ ከጓደኞቻችን ጋርም ሊሆኑ ይችላሉ። በዛ ባለ መልኩ ስናስተዋውቅ ምን ብለን እንገልጻለን? ጓደኛን ከላይ ከተጠቀሱት ዘመዶቻችን ጋር ስናስተዋውቅ ጓደኛ ማለት ህርያ ማለት ከላይ ጓደኛ መሆኑን፣ ኦፊ ማለት የራስ የግል፣ ኦኮ ዮካን ወዬ ብለን ቅድም እንደገለጽ ነው ዋን ኦፊ ይላሉ የግል እንደማለት ነውና ኦፊ። ፍሮተን ማለት ዘመዶች ማለት ነው። ፍራ ዘመድ ነው። ፍሮተን ስልክን ብዙ መሆናቸውን ያሳያል። ብዙ ሲሆኑ ፍሮታ ወይም ፍሮተን ይሆናል። ኦሊቲ ማለት ከላይ፣ ኢብስኔ ገለጽን ወይ ደግሞ አበራን ማለትም ይሆናል። አብራራን ማለትም ይሆናል። ኢብስኔ ገለጽን። የሮ ማለት ደግሞ ጊዜ ማለት ነው። በርሲሱ ስንል ማስተማር፣ ማስተዋወቅ፣ መግለጽ፣ ማብራራት ነው። ይሄም በርሲስኑ ስንል ግን ስናስተምር፣ ስናስተዋውቅ ማለታችን ነው። ስለዚህ
መጀመሪያ ምን አየን? አኮ ብለን አይተን ነበር አይደል? አኮ ማለት አያቴ ማለት ነው፣ ወይ ደግሞ ሴት አያት። አኮ ኩን ሂሪያኮ አለሙዳ፣ አያቴ ይሄ ጓደኛዬ አለሙ ነው። አዳዶ ኢሼን ጃለሌቶ ቀነኒዳ፣ አክስቴ እሷ ፍቅረኛዬ ጓደኛዬ ቀነኒ ነች። ፍቅረኛዬ ጓደኛዬ ማለት እንችላለን። ጃለሌ ማለት ግን ፍቅረኛ ማለት ነው። ህርያ ካለ ነው ጓደኛ የሚሆነው በብዛት። ጃለሌ ካል ፍቅረኛዬ ውዴ ማለት ነው። ጂቱ ኢሼን ጃለሌቶ አስቴሪ፣ አስቴር ኢሼን ኦቦሌቲቶ ጂቱዳ። እንግዲህ እህቱንና ፍቅረኛውን እያስተዋወቀ ነው ይሄ ሰው። እህቱ ጂቱ ትባላለች፣ ፍቅረኛው ደግሞ አስቴር ትባላለች። እና አስቴርና ጂቱን ሲያስተዋውቅ እንዲህ ብሎ ነው። ጂቱ እሷ ፍቅረኛዬ አስቴር ነች፣ አስቴር እሷ እህቴ ጂቱ ነች፣ ተዋወቁ ብሎ አስተዋወቃቸው። ምናልባት ለመጀመሪያ ቀን ሲገናኙ ይሆናል ይሄንን ማስተዋወቅ የተጠቀመበት። እንግዲህ እንዲህ እያልን የተለያየ ቪዲዮዎችን እየሰራን ወደ እናንተ እናቀርባለን። እናንተም ደግሞ ይጠቅማችኋል ብላችሁ ለምታስቡ ሰዎች፣ ይህንን ቪዲዮ ቢያገኙ ይማሩበታል፣ አዲስ ነገር ያገኙበታል ብላችሁ ለምታስቡ ሰዎች ሼር አድርጉልኝ። ላይክ ማድረግ እንዳይረሳ፣ ይድረሳቸው ለሁሉም። ሰብስክራይብ እያደረግን እንግዲህ ብዙ ቤተሰብ እናፍራ፣ ብዙ ትምህርትም እንድንለዋወጥ። እናንተም ጥያቄያችሁን አታቋርጡ። ብዙ ጥያቄዎች እየመጡልኝ ነው። በጥያቄያችሁ መሰረት ደግሞ በቅደም ተከተል ቪዲዮዎችን ሰርቼ ለእናንተ አቀርብላችኋለሁ። ከልብ አመሰግናለሁ። ባየ